አሁን ማሳያችሁ ሳል ሲይዛችሁ ቲቪ እስኪደርስ ድረስ እንኳን የሳምባ ምችን ጨምሮ ለምታከሙበት በጣም ኃይለኛ ሳል ሲይዛችሁ አዝማቲክ ለሆናችሁ ሰዎችም ጭምር የሚረዳ ነገር ነው ማሳያችሁ። አሁን እንግዲህ አንድ የአበሻ እንቁላል አስኳሏን የምንጠቀመው አንድ የሻይ ማንኪያ ማር እንጠቀማለን፣ የምግብ ቅቤ እንጠቀማለን። ስለዚህ ይሄንን አሁን እንግዲህ እየሰራሁኝ ያሳያችኋለሁ። እንዴት እንደምታዋህዱት እንዴት እንደምትሰሩት ያሳያችኋለሁ። ተከታተሉ። እንግዲህ አሁን እንደምታዩት አንድ አስኳል ጨምረናል። እዚህ ላይ እንግዲህ አንድ የሻይ ማንኪያ የምግብ ቅቤ ነው የምናደርገው። ይሄን ያክል ነው የምታደርጉት ይኸው እንደምታዩት። ስለዚህ ይሄንን አንድ ላይ ነው የምናዋህደው። ይሄን አንድ ላይ በምናዋህድ ጊዜ ምንድነው ወደ ክሬምነት ነው የሚቀየረው። ይኸው እንግዲህ እንደምታዩት ክሬም ሆኗል። አሁን ሁለት አስኳል እና አንድ ማንኪያ የምግብ ቅቤ እንደዚህ ክሬም ሆኗል። ከዛ ዘዴ ምንድነው የምንጨምርበት አንድ የሻይ ማንኪያ ማር ነው የምንጨምረው። እዚህ አሁን ይሄን ደግሞ አንድ ላይ እንለቅማለን ማለት ነው። በነገራችን ላይ እዚህ ላይ ሁለት ማንኪያ ብታደርጉ ችግር የለውም። እኔ የተጠቀምኳት ማንኪያ በጣም ትንሽ ስለሆነች ሁለት ማድረግ እንችላለን። ይቺ የቡና ማንኪያ የምንላት ነች። እናንተ የሻይ ማንኪያ ተጠቀሙ፣ ወይም ደግሞ ይሄንን ማለት ነው። አሁን ምንድን ነው የምናደርገው እንግዲህ ለልጆች ስንሰጥ እንዳይቀዘቅዛቸው እዚህ ጋር ሻይ ነው እንግዲህ ሻይ ነው የምናደርግበት። ስለዚህ በዚህ መልክ ማዘጋጀት ትችላላችሁ።